የአባትሽን በሬ ሸጠሽ ነው የሄድሽው? የአባትህን በሬ ሸጠህ ነው የሄድከው? አይ ስደት እሰብበት፣ በጣም ውድ ሆኗል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ አድማጭ ተመልካቾች እንደምከረማችሁ እንደምሰነበታችሁ፣ ኮምቦልቻ ከተማ ከብት ተራ እንገኛለን። በሬ በጣም ተወዷል። የአባትሽን በሬ ሸጠሽ ነው የሄድሽው? የአባትህን በሬ ሸጠህ ነው የሄድከው? ሳይረፍድብህ ነው የሚባለው፣ ሳይመሽብህ ፈጠን በል። ወይፈን እንኳን ገዝተህ አሳድግለት። በሬ 200 ሺህ የገባበት ጊዜ ላይ ደርሰናል። እንግዲህ ያው ለማሳደግ አነስ ያለውን 2000 ሪያል በ100 ሺህ ገዝቶ ለቀጣይ አመት በሬ ማድረግ ይሻላል። ያው ለስጋ የሚባሉት በአሁኑ ሰዓት 300 ሺህ 290 ሺህ 270 ሺህ ሁሉም እንደቀድሩ ቢሆንም በሬ በጣም ተወዷል። በሬ ተራ ኮምቦልቻ ገበያ እንገኛለን። እሺ ለምሳሌ አሳያችኋለሁ። 190 የሚባሉት እንደዚህ ያሉት ናቸው። ይሄ ለእርሻ ይሆናል ብዬ ባልነግራችሁም ያርሳልም፣ ለስጋም ሆነ ለስጋም ይሆናል። ወጠጥ ያለ በሬ ነው። እነዚህ ለእርድም ይሆናሉ፣ ለእርሻም ይሆናሉ። ለእርሻ ዋጋቸው ቀለል ያሉ እነዚህ ናቸው የሚያርሱ። እነዚህ ካው የሚያርሱ ናቸው። ዋጋቸው 120 130 140 እስከ 150 ድረስ የሚገኙ የዚህ ቤት ናቸው ማለት ነው። አይ ችግር የለውም፣ ሁላችንም አንድ ነን። ችግር የለውም። ካሜራው የኔ ፊት ካሜራ አይቀርጸውም እያለኝ ነው። ያው እንግዲህ አበሻ ሁላችንም ጥቁር ነን። አላህ Subhanahu Wa Ta'ala ሲፈጥረን የሰጠን በቂያችን ነው ማለት ነው። ብቀርጸኝም ችግር የለም እኔን ሰው አያየኝም እያለኝ ነው ከጎኔ ማለት ነው። ባለ 100 ሺህ 2000 ሪያል ማለት ነው። ባለ 200 እና ባለ 300 ብታው ባለ 120 የመሳሰሉት ባለ 120 120 እቺ በ120 ይሄ ባለ 180 እና 90 የሚባለው የዚህ አይነት በሬ ነው። ማሻአላህ ተባረከላህ። በልቅሉ ገዝታችሁ ዘንድሮ ይፈንገስታችሁ ለወደፊት በሬ እንዲሆን ያሰባችሁ 2000 ሪያል በመቶ ውጥ ያለው የሚያምር ወይፈን መግዛት ትችላላችሁ። ያው ለእርሻ ከሆነ ለቀጣይ አመት ለስጋ እንጂ ለእርሻ ስለማያገለግል በ120 አሁኑኑ መግዛት ይቻላል። በሬ በጣም ውድ ሆኗል። ማዚያ እንግዲህ እንደምታዩት ገብቷል ነው የሚባለው። ከዚህ በኋላ ተጣምዷል። ሮመዳን መሆኑ እንጂ ሮመዳን ከወጣ ሁሉም እርሻ ይዟል። ዝናቡም አንዳንድ አካባቢ ላይ እየዘነበ ነው። ማሻአላህ አላህ ይስጠን። ያለ ዝናብ ሰው አንሆንም። ኮምቦልቻ ገበያ ነው። የት ነው ልትሉ ትችላላችሁ። ኮምቦልቻ ገበያ አዳራሽ ነው። የምንፈልገውን የምናገኝበት ነው።